ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች፣ ይህ አራዳ ግራፊክስ የተሰኘ የፎቶሾፕ ኮርስ የመጀመሪያ ቪዲዮ ነው። ላይክ በማድረግ ይጀምሩ። ቪዲዮም ከተመቾት ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። እኔ ብሩክ አስቻለ ነኝ። ይህ አራዳ ግራፊክስ ነው። ዛሬ በመጀመሪያ የምንዳስሰው ፎቶሾፕ ምንድን ነው፣ ለምንስ ያገለግላል፣ አጠቃቀሙስ እንዴት ነው የሚለውን ነገር እናያለን። አንደኛ፣ ፎቶሾፕ ምንድን ነው? አዶቤ የሚባል ሶፍትዌር ካምፓኒ ይዞልን የመጣ የግራፊክስ ዲዛይን ሶፍትዌር ሲሆን በክሬቲቭ ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ ሶፍትዌሮች የአዶቤ ውጤቶች ናቸው። በቪዲዮ ኤዲቲንግ፣ በሞሽን ግራፊክስ፣ በግራፊክ ዲዛይን እንዲሁም በፎቶግራፊ በዓለም አቀፍ ደረጃ የአዶቤ ምርቶች በጥቅም ላይ ይውላሉ። አዶቤ ከሚያቀርባቸው ሶፍትዌሮች ውስጥ አንዱን አዶቤ ፎቶሾፕን ዛሬ የምናየው ነው። አዶቤ ፎቶሾፕ በጣም የሚገርም ፊቸር ያለው የፎቶ ማቀናበሪያ ሶፍትዌር ሲሆን ለማስታወቂያ፣ ለህትመት ስራዎች በስፋት እንጠቀማለን። እንዲሁም ለተለያዩ ሶሻል ሚዲያ ፖስተሮች እና ዲጂታል አርት ለመስራት የምንጠቀመው ሶፍትዌር ሲሆን እኔ በግሌ የምወድለት ነገር አንድን ተግባር በተለያየ አይነት መንገድ ማከናወን መቻሉ ነው። በዚህም ኮርስ ላይ እነዚህን የመሳሰሉ ዲዛይኖች በተለያዩ አይነት ቱሎች ፕራክቲስ ማድረግ ነው። ይሄን ያክል ስለ ሶፍትዌሩ ካል ቀጥታ ወደ ሶፍትዌሩ እንሂድ። የምንጠቀመው አዶቤ ፎቶሾፕ 2024 ነው። ሌትስ ጎ። ፎቶሾፕ ላይ ከገባን በኋላ ይሄን መስል ኢንተርፌስ እናገኛለን። እዚህ ጋር ዊድዝ አለ፣ ታች ላይ ደግሞ ሄት አለ ማለት ነው። ዊድዝን ስንት እናደርገዋለን? 10 እናደርገዋለን። ሄቱን ደግሞ እንደዚሁ 10 እናደርገዋለን። እዚህ ጋር ሴንቲሜትር መሆኑን ቸክ እናደርጋለን። ፒክስል፣ ኢንች ምናምን አለ። ሴንቲሜትር ነው የምንጠቀመው። የታችኛውንም ሴንቲሜትር መሆኑን ቸክ እናደርጋለን። ከለር ሞድ አርጂቢ ነው የምንጠቀመው። 8 በኤት ነው። ባክግራውንድ ዋይት። እነዚህ ነገር ከጨረስን በኋላ ክሬት እንለዋለን ማለት ነው። ክሬት እንለው ይህንን መስል ኢንተርፌስ እናገኛለን። አሁን ይሄ 10 በ10 ነው ማለት ነው ሳይዙ። ሌትስ ጎ። እነዚህ ደግሞ ስራዎች የምንሰራበት ቱሎች ናቸው። ብዙ አይነት ስራዎች የምንሰራባቸው ቱሎች ናቸው ማለት ነው። ይቺ ሙቭ ቱል ትባላለች፣ ነገሮችን ከቦታ ቦታ ለማንቀሳቀስ። ይሄ ቴክስት ነው፣ ቴክስት ለመጻፍ ይረዳናል። ስለዚህ አሁን እንቀጥላለን። ግራዲያንት ሚለውን እንጫናለን። ግራዲያንት ላይ ከገባን በኋላ ቤዚክስ ከገባን በኋላ ይሄኛውን ግራዲያንት እንመርጣለን። ዳርክ ብራውን እና ላይት ብራውን ማለት ነው። ከዛ በኋላ ትንሽ ወደዚህ ወደ ላይት ነገር እንዲቀላቅል እናደርገዋለን። ይሄን አጀስት ካደረግን በኋላ ኦኬ እንላለን ማለት ነው። ስለዚህ ይሄ የሚመስል ባክግራውንድ አገኘን ማለት ነው። ስለዚህ እዚህ ጋር የቴክስቱን ሳይዝ ከ5 እንጨምራለን ማለት ነው። 34 አድርገውና ከለሩን ደግሞ በነጭ እናደርገዋለን። ለምን እንዳይደበቅብን፣ ያኛው ከለር ከያዘ ይደበቅብናል። ሙፍቱን እንይዝና ወደ መሀል እናደርገዋለን። ከዛ በኋላ የምንፈልገው ኔክስት እናስገባለን ማለት ነው። ቬሪ ጉድ ሞርኒንግ እንጽፋለን ማለት ነው። አሁን እዚህ ጋር የጻፍነውን ቴክስት እኔ አውቀዋለሁ፣ ልክ ነው፣ ስፔሊንግ ልክ ነው። ግን ማንኛውም አይነት ቴክስት ስንጽፍ የምንጠራጠር ከሆነ ስፔሊንጉን እዚሁ ጋር ገብተን ቼክ ማድረግ እንችላለን ማለት ነው። ያሳያችሁ። ኤዲት ሚለው ጋር እንገባለን። ኤዲት ሚለው ጋር ከገባን በኋላ ቼክ ስፔሊንግ የሚላለ። ከዛ በኋላ ቼክ ስፔሊንግ ከነካም በኋላ ኮምፕሊት ይልናል። ስህተት ከሆነም ያስተካክልናል ማለት ነው። ሳይዙን እንጨምርበታለን። ሳይዙን ከጨመርን በኋላ
ሰብሰብ እናደርገዋለን ትንሽ ስፔሱን ለማጥበብ። ከዛ በኋላ ትልቁ ስራችን የሚሆነው አንድን ዲዛይን ከሚያስቡት መካከል ፎንት ስታይል በጣም ወሳኝ ነገር ነው። ስለዚህ የዚህን ጽሁፍ ፎንት ስታይል እንመርጣለን ማለት ነው። ቦልድ የሆነ መሆን አለበት ማለት ነው። ይሄ አሪፍ ይመስላል። ኢምፓክት ፎንት ይባላል። ቦልድ ነው፣ ደስ ይላል። መሀል ላይ እናደርገዋለን። በመቀጠል ቴክስቱን ዱፕሊኬት እናደርገዋለን። ዱፕሊኬት ያደረግነውን ኮንቨርት ቱ ሼፕ እንለዋለን። ከዛ በኋላ አሁን ኦልሬዲ ፎንታችን ሼፕ ሆነ ማለት ነው። ፓዝ ቱልን በመንካት ገብተን እዚህ ፊልም ላይሆን እናጠፋዋለን። ከዛ በስትሮክ ብቻ እንጠቀማለን ማለት ነው። እዚህ ጋር ነጭ ስትሮክ እንመርጥና ሳይዝ እንጨምራለን። 20 እናደርግና እስኪ 20 አድርገን ወደ ላይ እንወስደውና በደንብ ሰብሰብ እናደርገዋለን። እሺ ከላይ እናደርግ። ስለዚህ ስትሮኩ በዝቷል። 10 እናድርገው እስኪ 10። ከዛ በኋላ ስትሮክ ዲስቲንግዊሽ ቸከርን በኋላ ዙም አውት ዙም ኢን ያደርግ እናየዋለን። እንዴት ነው ፊል አደረገ ወይ የሚለውን ነገር ራፍሊ እናየዋለን። ግራዲያንት በኋላ እንመርጣለን። ከለር ቤዚክስ ግራዲያንት መረጥ ነው። ይህ ማለት ከባክግራውንዱ ጋር የሚያስለው ነው፣ ግራዲያንት ነው። ስለዚህ መቀየር ይኖርብናል ማለት ነው። ላይት ነገር እናደርገዋለን። ዳርክ ነው፣ ትንሽ ዳርክ ከባክግራውንዱ ጋር እንዳይመሳሰል ልዩነት እንዲኖረው እንፈልጋለን። ኦኬ ብለን እንመጣለን። እስኪ እንየዋለን። ስለዚህ አሪፍ ይመስላል። ዱፕሊኬት እናደርገን እንወስዳለን። እሱ ፋይሉን ዱፕሊኬት እናደርገው አልትን ይዘን ነው ዱፕሊኬት የምናደርገው። ሴሌክት ካደረግን በኋላ መርጅ ሼፕ እንላለን። ስለዚህ ሁለቱን ሼፕ መርጅ አደረግነው ማለት ነው፣ አንድ ላይ አሰርነው ማለት ነው። ይህ ከሆነ በኋላ እንደፈለግን መጠቀም እንችላለን። ራሱን ዱፕሊኬት ያደረግን እያወረድን ይቀጥላል ማለት ነው። በምትገዝ መንገድ ዱፕሊኬት ያደረግን ባክግራውንድ እንሰጥባለን። ቴክስቸር ይህን ይመስላል። ቴክስቸራችን የባክግራውንዳችን ቴክስቸር ይህን ይመስላል። ስለዚህ እነዚህን አንድ ላይ ሴሌክት ካደረግን በኋላ እናደርጋለን መርጅ ሼፕ። ስለዚህ አሁን ኦፓሲቲውን በጣም ወጡ እንዳይታይብን ትንሽ እንቀንሰዋለን። ማክሲመም ስንት እናድርገው መሰላችሁ? ሰብ እናደርገዋለን ሳይዙን። አሪፍ ይመስላል። ሎክ አድርግ ነው ማለት ነው። ስለዚህ ይህን ቴክስት
ቴክስቸራችን ጨረስ። አሪፍ ነው። አሁን ወደ ቀጣይ ስራ እንግባ። ቬሪ ጉድ ሞርኒንግ ሚለው ቴክስት ከለር ከሚለው እንገባና ከለር ላይት የሆነ ነገር እናደርገዋለን። ኦኬ እንለዋለን። እዚህ ጋር እንገባና ስትሮክ የሚለውን እንነካለን። ስትሮክን የዚህኛውን አይነት ዳርክ ነገር እናደርገዋለን እንዲወጣው ማለት ነው። ሳይዝ እዚህ ጋር 35 ነው የሚለው 35 እናደርገዋለን። በቂ ይመስላል። ድሮፕ ሻዶ እናደርግበታለን። ሻዶ በደንብ ወጣ አድርጎ የሚታይ እሱ ነው። ወጣ እንዲል የሚያደርገው እሱ ስለሆነ ሻዶ ትንሽ እንጨምራለን። ዲስታንሱን 35 ማክሲመም 30 በቂ ነው። እሺ አሪፍ ነው። ስለዚህ ኦኬ ብለን እንመጣለን ማለት ነው። አሪፍ ቴክስቸር ይመጣል ነው። ዲዛይናችን አሪፍ እየሆነ ይመስላል። ስለዚህ ከፍ እናደርገዋለን ሳይዙን። እሺ እንቀጥል። ኢሜጅ እዚህ ጋር እንወስዳለን ማለት ነው። ኢሜጅ እናስገባለን። የምን ኢሜጅ? የቡና ኢሜጅ እናስገባለን። የቡና ኢሜጅ ካስገባን በኋላ እንደምታዩት በደንብ ኳሊቲ የለውም። ክሮፕ መደረግ መዝዳት ይፈልጋል። እቺኛዋን ቆርጠን እናወጣለን። እዚህ ጋር ራይት ክሊክ ካደረግን በኋላ ከት እናደርጋለን ማለት ነው። ስለዚህ እቺኛዋን ሳይዝ ይዘን ጠርዝ ያለውን ነጭ ነገር እናጠፋለን ማለት ነው። ነጩን ለማጥፋት ኩዊክ ሴሌክሽን እንጠቀማለን። በደንብ ዙም እያደረግን እናያለን። የቀረ ፓርት እንዳይኖር እቺኛ ፓርት ቀርታለች። እሺ እናስገባታለን። እቺ ነው
ሰሌክት ካደረግን በኋላ እንግዲህ በምታዩት መልኩ ከት እናደርጋለን ማለት ነው። ከት ካደረግን በኋላ ያኛን ዌስቱን ሀይድ እናደርጋለን። ይህን መስለ ኳሊቲ የሆነ ኢሜጅ አግኝተናል። እዛውን ሴሌክት እናደርጋለን የቡናን ኢሜጅ። ስለዚህ ይሄን ጭሱን እንዴት አድርገን ማውጣት እንችላለን ነው። ይሄን ነጩ ነገር አጥፍተን እንዴት ጭሷን ብቻ ጥቁር ነገር ማውጣት እንችላለን የሚለውን ነገር እዚህ ጋር ኖርማል የሚለው እንገባለን። ከገባን በኋላ በምታያቸው መልኩ መልቲፕል ስናደርገው ይሄን ይመስል ኢሜጅ ሰጣን። ስለዚህ ዳርክ በወጥ ጎልቶ መታየት አለበት። እንደዚህ ካየን በኋላ የሪዘልቱን በመጠቀም የሆነ ሚክስ ነገር እናደርገዋለን። እዚህ ጋር ሳይዙን እንጨምረው፣ ሃርድነሱን ደግሞ እንቀንሰዋለን። ሳይዝ ትንሽ እንጨምራለን። ከላይ ደብስ እናደርጋለን ማለት ነው። ኦፓሲቲን እንቀንሳለን። ኦፓሲቲና ፍሎውን ቢያንስ 50 እናደርግና ከላይ በጣም ትንሳለን እናደርጋለን፣ ፊል እናደርጋለን ማለት ነው። አሁን ሞርኒንግ የሚለው ጋር ይታያል። ቬሪ የሚለው አካባቢ ደብዘዝ እንዲል እናደርገዋለን። ስለዚህ ሁለቱን የጭሱንና የቡናውን ኢሜጅ አንድ ላይ እናደርገዋለን፣ ግሩፕ እናደርገዋለን ማለት ነው። ግሩፕ ካደረግን በኋላ እናሳድገዋለን ሳይዙን ወደታች ፕሮፖርሽን እናደርጋለን ማለት ነው። ጽሁፉን ወደ ላይ ከፍ ይመስላል ዲዛይናችን። ስለዚህ አሁን ሴቭ እናደርጋለን። ፋይል እንገባለን፣ ሴቭ እንላለን። እዚህ ጋር ፎቶሾፕ ፋይል ማለት ፒኤስዲ ማስተካከል የምንችለው ፋይል ማለት ነው። እዚህ ጋር ፎቶሾፑን እንመርጣለን፣ ሪኔም እንጽፋለን።
ኔማችን ኮፊ ሃውስ ብለን ኔማችን ጽፈን ፎቶሾፕ ፋይል ነው። ስለዚህ አድሬስ እንመርጥና ሴቭ እናደርገዋለን። ከዛ በኋላ ገብተን ሴቭ አስ ብለን አሁን ደግሞ ምን እናደርጋለን? የዚህን ፋይል ጄፒጂ ወይም ፎቶ ታይፑን ሴቭ እናደርጋለን ማለት ነው። ቅድም ያደረግነው ምንድነው? ፒኤስዲ ፋይል ወይም ፎቶ ያልሆነውን የሚስተካከለውን ፋይል ነው። አሁን ደግሞ ጄፒጂ ፋይል ማለት የቅድሙን ፋይል አስረን ወይም ፎቶ ፋይል አድርገን ሴቭ ያደረግነው ነው ማለት ነው። ጄፒጂ አድርገን ሴቭ እናደርጋለን ማለት ነው። ሴቭ ስናደርግ ጄፒጂ ስናደርግ ይመጣልን ኢንተርፌስ አለ። ኳሊቲ ይላል 12 ማክስ ልክ ነው። ፎርማት ኦፕሽን ይላል። ቤዚክ ላይን ስታንዳርድ የሚለውን ነው መምረጥ ያለብኝ። ስለዚህ ኦኬ እንላለን ማለት ነው። በቀጣይ በሌላ ቪዲዮ በሌላ ዲዛይን እስክንገናኝ ሰላም።